ሰላም ጤና ይስጥልን ውድ የፕራቲቭ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው 15 የመጽሐፍ ቅዱሳዊ ጥያቄዎች ይዘንላችሁ መጥተናል። ከ15ቱ ስንት ይመልሳሉ? አብረን እናያለን። ስንት እንደመለሱ ኮሜንት ላይ ያጋሩ። ወደ መጀመሪያው ጥያቄ እናልፋለን። ኢየሱስን በቤቷ ከተቀበለችው በኋላ በስራ ስትባክን የነበረችው ማን ናት? ሀ ማርያም፣ ለ ማርታ፣ ሐመሯ ሶሎሜ፣ መ ዮሐና። 5 ሰከንድ አለዎት። ትክክለኛው ምላሽ ለማርታ ናት። ሉቃስ 10:38 እስከ 40 ተመልከቱ። ጥያቄ ቁጥር 2 ጳውሎስ በእባብ ከተነደፈበት ደሴት ስም ምን ይባላል? ሀ መላጥያ፣ ለ ቀርጥሌስ፣ ሐመሯ ፈልጢሞ፣ መ ቆጵሮስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ መላጥያ ነው። ሐዋርያት ሥራ ምዕራፍ 28 ከቁጥር 1 እስከ 5 ተመልከቱ። ጥያቄ ቁጥር 3 ኢየሱስን ጌታ ሆይ በመንግስት በመጣሽ ጊዜ አስበኝ ያለው ማን ነበር? ሀ መቶ አለቃው፣ ለ ጴጥሮስ፣ ሐመሯ ኒቆዲሞስ፣ መ ከኢየሱስ አጠገብ የተሰቀለው ሰው። 5 ሰከንድ አለዎት። ትክክለኛው ምላሽ መ ከኢየሱስ አጠገብ የተሰቀለው ሰው ነው። ሉቃስ ምዕራፍ 23 ከቁጥር 39 እስከ 43 ተመልከቱ። ጥያቄ ቁጥር 4 ኢየሱስ ጳውሎስን በደማስቆ መንገድ ላይ ሲያገኘው ጳውሎስ ምን ለማድረግ እየሄደ ነበር? ሀ አሳ ለማጥመድ፣ ለ ክርስቲያኖችን ለማሳደድ፣ ሐመሯ ድንኳን ለመሸጥ፣ መ ልጆቹን ለማስተማር። 5 ሰከንድ አለዎት። ትክክለኛው ምላሽ ለክርስቲያኖችን ለማሳደድ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 4 ተመልከቱ። አምስተኛ ጥያቄ ላይ ደርሰናል። ለኔ ሕይወት የክርስቶስ ሞትም ጥቅም ነው ያለው ማን ነበር? ሀ ጴጥሮስ፣ ለ እስጢፋኖስ፣ ሐመሯ ጳውሎስ፣ መ ጢሞቴዎስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ጳውሎስ ነው። ፊልጶስ 1:21ን ተመልከቱ። ጥያቄ ቁጥር 6 ጴጥሮስ ጆሮውን የቆረጠው የሊቀ ካህናቱ ባሪያ ስም ማን ይባላል? ሀ ማልኮስ፣ ለ ፊልከስ፣ ሐመሯ ሉሲየስ፣ መ ማቲያስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ማልኮስ ነው። ዮሐንስ 18:10ን ተመልከቱ። ጥያቄ ቁጥር 7 በፊልጵስዩስ ከጳውሎስ ጋር በእስር ቤት ታስሮ የነበረው ሰው ማን ይባላል? ሀ በርናባስ፣ ለ ማርቆስ፣ ሐመሯ ሉቃስ፣ መ ሲላስ። 5 ሰከንድ አለዎት። ትክክለኛው ምላሽ መ ሲላስ ነው። ሐዋርያት ሥራ 16:25ን ተመልከቱ። ጥያቄ ቁጥር 8 ኢየሱስ ለኢያሪዮስ ያደረገለት ታምር ምን ነበር? ሀ አይኑን ፈወሰው፣ ለ ልጁን ከሞት አስነሳለት፣ ሐመሯ ከለምጽ አነጻው፣ መ ጆሮውን ፈወሰለት። 5 ሰከንድ አለዎት። ትክክለኛው ምላሽ ለ ልጁን ከሞት አስነሳለት ነው። ማርቆስ ምዕራፍ 5 ከቁጥር 22 እስከ 23 ተመልከቱ። ጥያቄ ቁጥር 9 የአርማትያሱ ዮሴፍ የኢየሱስ ሥጋ በመቃብር ሲያስቀምጠው አብሮት የነበረውና ያገዘው ሰው ማን ነበር? ሀ ኒቆዲሞስ፣ ለ ጴጥሮስ፣ ሐመሯ ገማልያን፣ መ ማንም አልነበረም። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ኒቆዲሞስ ነው። ዮሐንስ 19:38 እስከ 42 እዩ። ጥያቄ ቁጥር 10 በትንሣኤ ሙታን የማያምኑት የትኞቹ ግሩፕ ናቸው? ሀ ፈሪሳውያን፣ ለ ሰዱቃውያን፣ ሐመሯ ሳምራውያን፣ መ ሁሉም መልስ ናቸው። 5 ሰከንድ አለዎት። ትክክለኛው ምላሽ ለ ሰዱቃውያን ናቸው። ማቴዎስ 22:23ን ተመልከቱ። ጥያቄ ቁጥር 11 ኢየሱስ ከባድ ማዕበል በተነሳ ጊዜ ጸጥ ያሰኘው የትኛውን ባህር ነበር? ሀ ቀይ ባህር፣ ለ ሜዲትራኒያን ባህር፣ ሐመሯ ገሊላ ባህር፣ መ ጨው ባህር። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ገሊላ ባህር ነው። ማርቆስ 4:39ን ተመልከቱ። ጥያቄ ቁጥር 12 ኢየሱስ በተናገረው ምሳሌ መልአክ ወደ አብርሃም እቅፍ የወሰዱት ማንን ነበር? ሀ አልዓዛር፣ ለ ሀብታሙን ሰው፣ ሐመሯ ስምዖን፣ መ ስሙ አልተገለጸም። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ አልዓዛርን ነው። ሉቃስ ምዕራፍ 16 ቁጥር 20 እስከ 22 ተመልከቱ።
ጥያቄ ቁጥር 13 ኢየሱስ በጣሪያ በኩል ያስገቡትን ሽባ የነበረውን ሰው ከመፈወሱ በፊት ምን ነበር ያለው? ሀ አልጋን ተሸክመህ ሂድ፣ ለ እምነትህ አድኖሃል፣ ሐመሯ ተነስና ተራመድ፣ መ ኃጢአትህ ተሰረየችልህ። 5 ሰከንድ አለዎት። ትክክለኛው ምላሽ መ ኃጢአትህ ተሰረየችልህ ነው። ማርቆስ 2:5ን ተመልከቱ። ጥያቄ ቁጥር 13 ኢየሱስ በተራራው ስብከቱ የዋሆች ምን ይወርሳሉ ነበር ያለው? ሀ እግዚአብሔርን መንግሥት፣ ለ ምድርን፣ ሐመሯ ብዙ ገንዘብ፣ መ የዘላለም ሕይወት። 5 ሰከንድ አለዎት። ትክክለኛው ምላሽ ለምድርን ነው። ማቴዎስ 5:5ን ተመልከቱ። 15ኛውና የመጨረሻው ጥያቄ ካለው ሁሉ እኩሌታውን ለድሆች እንደሚሰጥ ለኢየሱስ ቃል የገባው ማን ነበር? ሀ ኒቆዲሞስ፣ ለ ማቴዎስ፣ ሐመሯ ዘኪዮስ፣ መ ቆርኔሌዎስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ዘኪዮስ ነው። ሉቃስ 19:8ን ተመልከቱ። ለዛሬ ያዘጋጀንላችሁ 15 ጥያቄዎች እነዚህን ይመስሉ ነበር። ከነዚህ ውስጥ ስንቱን በትክክል መለሳችሁ? ውጤታችሁን አሁኑኑ ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ለቀጣይ መንፈሳዊ ጥያቄዎች ደግሞ ሰብስክራይብ በማድረግ እንዳትረሱ። ሰላም እግዚአብሔር ለሁላችሁም ጋር ይሁን። ቸር ሰንብቱ።